አቅሚኮ ማይክን ባይዘው ድሮም ኢንስታግራም ላይ እናወራለን እና ነገር እኔ ሁሉ አይገባኝም እንዴት አቢሲኒያ የሚባለው ቲም አንድ ላይ እስካሁን መቀጠሉ ራሱ ተአምር ነው የሚሆንብኝ። ምክንያቱም ልክ እንደ ወንበዴ የታመሸሽ ምናምን የሚል ጋዜጠኛ የሞላበት ሀገር ነው። ነቢል ኑር ስለአሁንም ነቢል ኑር ብቻ ነው። ድንቅ ልጆች፣ ተአምር አንደበቶች፣ ጀግናዎች፣ ታጋዮች የሚባል የሌለ ፕሮግራም ነው። ሰላም ያገሬ ልጆች፣ ኢትስ ዩ ቦይ ናቲ። በዩቲዩብ ገባ ወጣ እያልን ያዙ ይልቀቁኝ እያልን ዘራፍ እያልን 6 ዓመት ቆይተናል። ማ ካላችሁ እኛ ትንሿ ማህደሮች ማለት ነው። እና እናያለን፣ እናሸታለን፣ እንገመግማለን፣ እንታዘባለን። እና በዛሬ ቪዲዮ ካየናቸው ካሸተትናቸው እና ብቃት አላቸው ብለን ካመናቸው የኢትዮጵያ ዩቲዩበሮች ውስጥ 10ሩን ቶፕ 10 ፐርሰናሊ የምላቸውን እነግራችኋለሁ ማለት ነው። ለምንድን ነው ግን እኛ እያለን ማወራው? እና በዚህ ሊስት ውስጥ የቲክቶክ እስክስተኛ ይሄ እበት የሚደፋፋው ስብስብ እና ይሄ ተዘብዝቦ ምን ሊተርሊ ቢያንስ በኤዲቲንግ እንኳን ቫልዩ የማይሰጠን ዩቲዩበርን ኢንክሉድ አላረኩም። በዚህ ውስጥ ኢንክሉድ ያደረኩት እኔን ያዝናኑኝ እና ሰዎችን ሊያዝናኑ ይችላሉ ብዬ ያመንኳቸውን 10 ዩቲዩበሮች ብቻ ነው ማለት ነው። እናንተ ማነህ 10 ዩቲዩበር እነዚህ ጀግና ናቸው እና እዛ ቆሻሻ ናቸው የምትለው ካላችሁ እኔ ታላቋ ማህደር ነኝ ዊዝ 800 ሰብስክራይበርስ። የመጀመሪያዎቹ ሶሚ ቲዩቦች ናቸው። ኦ ማይ ጋድ ሶሚ ቲዩቦችን እኔ ማቃቸው በጣም ወይ ባክ ነው። ሙሉ ቲሙ የሚያመጡት ሀሳብ፣ የትወና ብቃታቸው፣ ለስራቸው ያላቸው ኮሚትመንት በቃ በጣም አድናቂ ነኝ። አክቹሊ ሶሚ ቲዩብን አግኝቻቸው ነበር 2019 እና ሀሳባቸው ምናምን በቃ የሉም እዚህ ሀገር የሉም እና በጣም ነው ማደንቃቸው። ምንም እንኳን የእስልምና ኦሪየንትድ ኮንተንት ብቻ የሚሰሩ ቢሆንም ስቲል ልታዩት የምትችሉ ቻናል ነው። ሶሚ ቲዩቦችን ማታዩበት ምክንያት ምንድን ነው ጥያቄ። ለብሮ ማታዩት ማን ያ ከሶሚ ቲዩብ ጋር አክት ራሱ ባረግ እኔ በጣም ደስተኛ ነኝ። አንድ የሆነ ስክሪፕት ጽፈን አክት ብናረግ በጣም ደስ ይለኛል። ሶሚ ቲዩቦች ይመቻቹ ማለት ነው። ሁለተኛው ቢቢ ባይ ቶሚ ነው። አሮን ነው ስሙን በትክክል ካልኩት ግን ቢቢ ባይ ቶሚ ነው። ቢቢ ባይ ቶሚ ነው ማደንቀው ስል ቢቢ ባይ ቶሚ ብቻ ነው ገብቷል አይደለ? እኔ ሁሉ አይገባኝም እንዴት አቢሲኒያ የሚባለው ቲም አንድ ላይ እስካሁን መቀጠሉ ራሱ ተአምር ነው የሚሆንብኝ። ምክንያቱም ፐርሰናሊ ኖ ኦፌንስ ለቀሪው ቲም ግን ብቃት አለው አትሊስት የሆነ ለዛ አለው ብዬ ማስበው ቶማስን ነበር። አሁንም የቀረው ቶማስ ነው። ሶ የኔ ግምት ልክ ነበር ማለት ነው። እንደ ጓደኛ የሚቀጥሉ ደስ ይለኝ ነበር፣ ግን በቲሙ ደረጃ ድሮም ቶማስ ነው ብቃት አለው ብዬ ማምነው። አሁንም ብቻውን የቀረው እሱ ነው። ሶ ኢት ሜክስ ሴንስ ማለት ነው። ሶ ወደ ቶሚ ስንመጣ ኤዲቲንግሽ ማን ኤዲቲንግ ሻሪፍ ነው ማን አስተምሪን ማን ያ እና ታሪክን በአቀራረጽና በኤዲቲንግ የሚናገርበት መንገድ በጣም ነው ማደንቀው እና ይሜ። ሶስተኛው ፈታ ቭሎግስ ነው። አይ ዶንት ኖ ኢፍ ዩ ኖ ፈታ ቭሎግስ፣ ግን ፈታ ቭሎግስ በጣም የድሮ ዩቲዩበር ድሮ እኔና እሱ ነበር ነው በሰብስክራይብ ደረጃ ስንወዳደር የነበረ ማለት ነው። እሱ የሚሰራው ምንድን ነበር? ቭሎግ ነበር ይሰራ የነበረው። በጣም በዛ ጊዜ ፖፑላር ነበር። አይ ዶንት ኖ ዋይ አሁን ለመመሳት እንዳቆመ፣ ግን ፈታ ቭሎግስ በጣም አድናቂው ነኝ። በቭሎጎቹ ላይ በቃ ሲስቅ የለውም ማለት ነው። ፈታ ቭሎግ ይሄን ቪዲዮ እያየ ከሆነ ተመለስ ማንም መጥቶበት የሚደፋፋበት ዩቲዩብ ላይ አንተ ካልተመለስ I don't believe it። አራተኛው ነቢል ኑር ነው። ነቢል ኑር ስለአሁንም ነቢል ኑር ብቻ ነው። በዙሪያ ያለውን ስብስብ ፕራንክ አደርጋለሁ እዚህ ሀገር ሄድኩ ምናምን የሚለውን እኔ ይቅርታ አድርጉልኝ ብዙ አይደለሁም፣ ግን ነቢል ኑር ቭሎጎች በጣም ነው የሚገርሙኝ። ማለት ቀለል ባለ መንገድ ማለት ልጁ ላይ ምንም ፕሬሸር ሳይኖር ፈታ ብሎ ቀኑን የሚያሳይንበትን መንገድ በጣም ነው ማደንቀው። ዙሪያውን እንኳን ለጊዜው ያዝና አድርገው አይ ቲንክ 5ኛ ላይ ነው። 5ኛው እሸቱ ነው። እሸቱን ዩቲዩበር ማለት ትንሽ ከበድ ይላል፣ ምክንያቱም ልጁ ከዩቲዩብም በላይ ብቃት አለው። ኮሜዲያን ነው፣ መድረክ መሪም ነው ምናምን ነገርና እሸቱ ዩቲዩብ ጀምሮ ዩቲዩብን እንዴት ትራንስፎርም ያደረገበት መንገድ ተአምር። ዩቲዩበር ነው ብቻ ማለት ብሎ ማየትም ይከብዳል። አሁን እሱ ሚዲያ ነው፣ ቲቪ ነው፣ የሌለው ፕሮግራም የለም። ድንቅ ልጆች፣ ተአምር አንደበቶች፣ ጀግናዎች፣ ታጋዮች የሚባል የሌለው ፕሮግራም የለም። ሶ የዛ አድናቂ ነኝ እና የሱ ብቃት በጣም የኤጅ ጋፕ ያላቸውን ኦዲየንስ እኩል ማስቀመጥ ይችላል። በጣም ነው የሚገርመኝ እና ላይክ አዛሉ 68 ዓመትንና ኪሩቤል እስዋግ 18 ዓመቱን እኩል ማስቀመጥ ይችላል። ሁለቱም እንዲዝናኑ አድርጎ ማለት ነውና እሸቱ ያብቃትሽ በጣም ዋው ብለናል ማለት ነው። ማን ያዘዋል? እሸቱ ነው። ማን ያዘዋል? እሸቱ ገና ሲመጣ ብዙም እንትን አይለኝም ነበር ማለት ምንድነው ነው ብሎ ማለት ነው። አሁን ታሪኩን ስሰማ ያሳለፋቸውን ታሪኮች ዩኒቨርሲቲ ላይ የሆነች ቺክ ያለችኝ ምናምን ሲል በቃ ስቶሪው ካሳለፈው ነገር ጋር አሁን ከሚያወራውና አሁን ከሆነው ነገር ጋር ስታገጣጥሙት በጣም ኢንስፓየር የሚያደርግ ልጅ ነው። በጣም ጎበዝ ልጅ ነው። ማን ያዘዋል? እሸቱ አንቺም ይመችሽ። አራተኛው ኮሜዲያን አማን ነው። ኮሜዲያን ነው። ቲንክ የማለዳ ኮኮቦች ላይም ሰርቷል። ከኮሜዲያን አማን የሚመቸኝ አብሶ ስለ ህወሓት ምናምን የቀለዳት ቀልድ በጣም ነው ያሳቀኝ ማለት ነው። የትግርኛ አክሰንት ስትጠቀም ምናምን ነው አማን
አማን ነች። የምር የኮሜዲያን አማንም አድናቂ ነኝ ማለት ነው። 9ኛው ጉጉት ፖድካስት ነው። ጉጉት ፖድካስቶች የሚያመጧቸው ሰዎች የሚያነሱት ርዕስ፣ የሚጠይቁት ጥያቄ ማን አሁን እኮ ጋዜጠኛ በጣም የመረረን ነገር ጥያቄው ነው። ልክ እንደ ወንበዴ የታመሸሽ ምናምን የሚል ጋዜጠኛ የሞላበት ሀገር ነው። በዚህ ዘመን እንኳን ገራሚ ሆነው እያዝናናኑ ያሉን ጉጉት ፖድካስቶች ናቸው ማለት ነው። እና ይሜ አይ ቲንክ 10ኛው ነው የሚሆነው። 10ኛው ሚኮ ማይክ ነው። ድሮ ነው ማቆ ሚኮ ማይክን ባይዘው ድሮ ኢንስታግራም ላይ እናወራለን እና ነገር ሚኮ ማይክ የጀመረው በአክቲንግ ነው እና እግዚአብሔር ይመስገን በአክቲንግ አልቀጠለም። የሚኮ ማይክ አድናቂ መሆን የጀመርኩት ከፕራንክ ጀምሮ ነው። በዛም ነው የተወጣለት። ሌላው ይሄን ሚሊዮነር አገኘሁት ይሄን ካባለበስኩ ምናምን የሚለው ብዙም ባይሆንም የሚኮ ማይክ ፕራንኮቹ አድናቂ ነኝ እና ይሄ ነበር እላለሁ ማለት ነው። ጋይስ የእናንተ ፋቮራይት ዩቲዩበር ማን ነው የሚለውን ኮሜንቱ ላይ ንገሩኝ። ለዩቲዩበሮቹ አሁን ያወራኋቸው መንገዱ የምትስማሙም ካላችሁ ንገሩኝ። ማትስማሙም ይሄን እንዴት እንደዚህ ትላለህ ካላችሁኝም ኮሜንቱ ላይ ጻፉት። ግሬት ማህደርን ሰብስክራይብ አድርጉት። ትንሿ ማህደር የሚባልም ቻናል አለኝ። 2 ቻናል ነው በዚህ ሰዓት እየመራንም ቪዲዮ እየለቀቅንም ያለ ነው። ሁለቱንም ቼክ አድርጉት። ሊንኩ ዲስክሪፕሽን ላይ አለ። ይሜ ባይዘውች ይሜ የምትለው ቃል የሰማሁት ከአኩቻ ነው እና አኩቻም ይሜ